يس كبرنا عملاق يكون يا لو تمرتنا ده أساس حدش كده نزله زاري تمرتنا يا أديس كده مدرسنا ملكت باولوس نفسه رومينا خن مهار لومي ملكت يا باولوس ملكت ولا رومينا زاري من مارو يا ملكت باولوس نفسه رومي ملكت يا باولوس ملكت ولا رومي أزي أقداسي مصحفي أسفل مصحفنا معناته مجلس أمنة كريستنا أو ذله مكنياتهم يكريستنا مجلة يا أمنتنا زايالو عمي مستير وانجيل زقلت لنا مصحفي بتأم يوانجيل مستير يميقلت لنا بخريستوس يسوع ركب دحنا زقلت مصحفي بكريستوس يسوع يميقلت دننت يميقلت مصحفنا سب أموت بحياتات مخنيات أبتحت موت أبتحت فرد موت كله سو بحياتات مخنيات بموت فرد لاي يالا ويتا يسوع كريستوس حرق وصلنا كدحنا خمس مسألة يسوع كريستوس هارنتن انديسالن انديادنن سيمتا يا نحنا مسك حياتات كاب أملاخ رحيتنا كاب أملاخ تفلينا زنورنا بخريستوس يسوعنا أملاخ كم زقربنا እኛ ደግሞ በኃጢአት ምክንያት ወድቀን እንደነበርን ከሱሩቅ እንደነበርን ከዛ በክርስቶስ ኢየሱስ ولد أملاخ كم زخنا ልጆቹ እንደሆነን ወዘተ ብዛዕባ ጽድቂ ከመይ ከም ዝርከብ ብዝርዝር ዝገልጸልና መጽሐፍ እዩ ጽድቅ እንዴት እንደሚገኝ ዝርዝሮ የሚነግር መጽሐፍ ነው መጽሐፍ ሮሜ ካብቲ ካልኦት መልእክትታት ጳውሎስ ዝፈልያ ነገራት ኣለዋ የሮሜ መጽሐፍ ከሌሎች መልእክቶች የሚለየው ነገር አለው ንኣብነት ካብ በዓል ገላትያ ካብ መልእክቲ ገላትያ ወይ ካብ ናይ መልእክቲ በዓል ቆሮንቶስ ኣዝያ ዝተፈለየት እያ ለምሳሌ ከገላትያ መልእክት ከቆሮንቶስ መልእክት ኣዝዩ የተለየ ነው ምክንያቱ ናይ በዓል ቆሮንቶስ ናይ በዓል ገላትያ መልእክቲ እቲ ኣብቲ ማሕበር ተፈጢሩ ዝነበረ ፀገማት ንኡ ንምፍታሕ ምኽሪ ንምሃብ መምርሒ ንምሃብ ዝተጻሕፈ መልእክትታት እዩ ነይሩ ምክንያቱም የገላትያና የቆሮንቶስ መልእክት እዛ በተፈጠረው ችግር እሱን ለመፍታት የተሰጠ መልእክት ነው መልእክቲ ሮሜ ግን ከም ኢኮነትን የሮሜ መልእክት ግን እንደዛ አይደለም መትከላት ክርስትና ዝምህር መጽሐፍ እዩ የክርስትናን መሰረት የሚያስተምር መጽሐፍ እቲ መሰረታዊ ዓንድታት ክርስትና እንታይ ምዃኑ ዝምህር መጽሐፍ እዩ መሰረታዊ አንድ የክርስትና መሰረት ነው የክርስትና መሰረትን የሚያስተምር ነው ማለት ሓደ ሰብ ብዛዕባ ድሕነቱ አንድ ሰው ስለ ድህነቱ ብዛዕባ ጽድቁ ስለ ጽድቁ ምስ አምላኽ ዘለዎ ዝምድና ወይ ህይወት ከመይ ምዃኑ ከአምላክ ጋር ያለው ዝምድናና ህይወት እንዴት እንደሆነ ብንጹር ክሪኤሉ ዝኽእል በግልጽ መጽሐፍ እዩ ማለት እዩ በግልጽ ሊያይበት የሚችል መጽሐፍ ነው መዕቀኒ እምነት ክርስትና ኮይና ተገልግል መጽሐፍ ያውን ማለት እዩ የክርስትና መለኪያ እምነት ሆና የምታገለግል መጽሐፍ ነው መጽሐፍ ሮሜ ግን መን ይጽሕፍዋ ማለሲ በከመይ ተመስሪታ የሮሜ መጽሐፍን ማን ነው የጻፈው እንዴት ነው የተሰረተው ማለት አመሰረታ መጽሐፍ ሮሜ ሲ ከመይ መን ይመስሪትዋ እንዴት ነው የሮሜ መጽሐፍ የተሰረተው ማን ነው የሰረተው ብንጹር መን ከምዝ መስረታ ዝፍለጥ የለን በተለይ ማን እንደመሰረተው የሚያሳይ የለም ጳውሎስ እዚያ መልእክት ክጽሕፈሎም ከለ ግን ኣብ ሮሜ ማሕበር አምላኽ ነይራ ማለት እዩ ጳውሎስ ይህንን መልእክት ሲጽፍላቸው ግን በእግዚአብሔር ማህበር ላይ ነበረች በትውፊት ቤተክርስቲያን መሰረት ግን ማለት እዚያ ቤተክርስቲያን ዚኣ ዝተመስረተ በቲኦም ኣብ ኢየሩሳሌም በዓል 50 ከብዕሉ ዝመጹ እቺ ቤተክርስቲያን የተሰረተችው በእነዚህ በዓለ 50 ሊያከብሩ የመጡ እሞ ኣብ በዓል 50 ከኣኒ መንፈስ ቅዱስ ዝወረደሉ መዓልቲ ማለት እዩ ቤተክርስቲያን ተመስረተሉ ኣብቲ እዋንቲ ጎይታ ዝተቀበሉ ደግሞ በበዓል 50 መንፈስ ቅዱስ በወረደ ጊዜ በዛን ጊዜ
ጌታን የተቀበሉ بخريستوس آمينهم ناب روما استملسو በክርስቶስ አምነው ወደ ሮማ የተመለሱ سبعة تمسريتها ሰዎች ነው የተመሰረተው امباركم زي بعد باولوس مسنا وعزو خيدهم زمسرتون بخم جباب ايكونات انت مسريتها ግን እነ ጳውሎስ በሚስዮናው ጉዞ እንደሰረቱት ሌሎቹ እንደሰረቱት አይደለም የተሰረተችው ብዙኾነ ግን በቲ ሐዋርያዊ ስብከት አብ ኢየሩሳሌም በዓል 50 ዝነበረ ተጠሪሳ ግን በበዓል 50 ተረገዘች በቲም አብ አሚኖም ናብ ሮማ ዝተመልሱ አመንተ ኻኒ ተመስሪታ ተባሂሉ ይእመን እዛ አምነው ወደ ሮማ በተመለሱ ሰዎች ደሞ ተሰረተች ብሎ ይታመናል صحافي አመንን ዝብል ሕቶ ባዕሉ ጳውሎስ መኻኑ ብንጹር ኣብቲ መጽሐፍ ንረኽቦይና ማለት እዩ ጸሐፊው ማን እንደሆነ ራሱ ጳውሎስ እንደሆነ በግልጽ እዛ መጽሐፍ ላይ ተቀምጦ እናገኘዋለን ጳውሎስ ማን መኻኑን ስልጣኑ እንታይ መኻኑን አፍሊጢ ነታ መጽሐፍቲ ክጽሕፍ ጀሚሩ ማለት እዩ ጳውሎስ ማን እንደሆነ ምን አይነት ስልጣን እንዳለው አሳውቆ ነው መጽሐፉን የጻፈው كجمر كله باولوس باريا يسوع كريستوس حواريا كون التصوع نونجل أملاك التفلي يدو أفليتو يو من مخانون سلطان أفليتي نزع ما الاختزاق صحبا جميل باولوس يجمر ما ندهونا أساوك أنه يجمره يجزابير باريا ندهونا حواريا ندهونا أساوك أنه يتعفو يا ما أس تصحيفها نزول الحتوخ أني أستات قمتيو بحمسان شعاتن عام تمرت وحمسان شومتن عام تمرت أبز عامتها تصحيفها تباهي بإمان ما تصفوال بلو كتبالة بحمسة سبات حمسة سمنت أكبابي تصفوال بلو يجمع جمع باولوس أم مكدانيا كله أب غريخ مالتي باولوس بمكدانيا ياله أب غريخ أب كورنثوس كله በግሪክ በቆሮንቶስ ይያለ ማለት አብቲ ሙሴናው ሳልሳይ ሙሴናው ጉዕዞ ጊዜ ካብ ኤፌሶን ንግሪክ ከይዱ ነይሩ ንሰለስተ ወርሕ ዝኣክል ማለት በሶስተኛ ሙሴናው ጉዞ ለግሪክ ሄዶ ነበር ኣብቲ እዋንቲ ኣብ ግሪክ ኮይኑ ይጽሕፍዋ ተባሂሉ ይእመን ማለት እዩ በዛን ጊዜ ግሪክ ላይ ሆኖ ነው የጻፈው ብሎ ይታመናል ነዚያ መልእኽቲ እዚኣ ናብ ሮማ ዘብጽሐት ከዓኒ ፌበን ዝብልዋ አገልጋሊት ይሄንን መልእክት ደግሞ ያሳለፈችው ፌበን የምትባለው አገልጋይ ያ በግል ጉዳይ ናብ ሮማ ክትከይድ ከላ ነዚ መልእክት እዚ ናብቲ ማህበር አብጽሐታ ተባሂሉ ይእመን በራሷ ጉዳይ ወደ ማህበሩ ስትሄድ ይሄን ነገር አደረሰችው መልእክቱን አደረሰችው ብሎ ይታመናል ጳውሎስ ግን ነዚያ መጽሐፍ እዚኣ ስለምንታይ ይጽሕፍዋ ንምንታይ ዕላማ ጽሕፍዋ ማህበር ሮማ አይ መስረታን ንሱ ይኮነ መስሪትዋ ጳውሎስ ግን ለምንድን ነው እችን ማህበር የሰረተው እችን መልእክት ይሄንን መልእክት የጻፈው የሮሜ ህብረት እሱን አልመሰረተው ጳውሎስ ኣብ ካልእ ጽሑፋቱ ክንርኢ ከለና ኣብዚ መልእኽቲ ሮሜ ክንርኢ ከለና ናብ ሮሜ ንክኸይድ ብዙሕ ግዜ ይሓስብ ከም ነበረ ድሌት ከም ዝነበሮ ግን ከኣነ ምስላጥ ኣብይዎ ክሳብ እዚኣ ደብዳቤ ትጽሕፈሉ እዋን ናብ ሮሜ ከም ዘይበጽሐ ሓቢሩሎ ወይ ነጊሩሎ ጳውሎስ ወደ ሮሜ ለመሄድ ብዙ ፍላጎት እንደነበረው ግን እንዳልሄደ እችን መልእክት እስከሚጽፍ ድረስ እንደሚፈልግ ግን እንዳልሄደ ተናግሯል ብዙኾነ ክጽሕፈሎም ከሎ ትጽሓፈሉ ዕላማ ክገልጽ ከሎ ከምዚ ኢሉሎ ሲጽፍላቸው የጻፈበት ዓላማ ሲናገር ሲገልጽላቸው እንዲህ ብለዋል ናብ ስፔን ክኸይድ ወንጌል ክሰብኽ ናብ ስፔን ክኸይድ ድሌት ከም ዘለዎ ዕላማ ከም ዘለዎ ወንጌል ለመስበክ ወደ ስፔን እንደሚሄድ ፍላጎት እንዳለው ዓላማ እንዳለው ስለዚ ናብ ስፔን ክኸይድ ከለኹሲ ናባኹም ክመጽእ ቅድም ምሳኹም ከዕርፍ ምሳኹም ግዜ ምሳሕለፍኩ በአኹም ተሰንየ ናብ ስፔን ክኸይድ ኢሉ ጽሒፉሎም ኣሎ ወደ ስፔን ሲሄድ በእናንተ አድርጌ አልፋለሁ በእናንተ አልፌ እናንተ ራሳችሁ ትሸኙኛላችሁ ብሎ ተናግሯል ካልኣይ ዝጽሓፈሉ ምክንያት ከኣኒ ሁለተኛ የጻፈበት ምክንያት ብዛዕባኡ ገለ ወሬ ሰሚዖም ከም ዘለዉ ስለዝርዳእ ብዛዕባኡ ገለ ወሬ ሰሚዖም ከም ዘለዉ የሱን የሆነ ነገር ወሬ እንደሰሙ ስለሰማ ማለት
ጳውሎስ አንጻር ሕግ ሙሴ ዝምህር ተባሂሉ በአይሁዳውያን ይእመን ማለት ይዝረቢ ማለት ጳውሎስ የሙሴ ተቃራኒ አንጻር ሕግ ኢሎም የምዛምኑ አይሁዳውያን ተቃራኒ የሙሴ ሕግ ተቃራኒ ብሎ ነው የሚያምኑት አይሁዳውያን ስለዚህ ብዛዕባ አገልግሎቱ ጉጉይ ሓበሬታ ሰሚዖም ከም ዘለው ስለዝርዳ ስለዚህ ስለ አገልግሎቱ የተሳሳተ መልእክት እንዳላቸው ስለሚረዳ እትንሱ ሰብኮ ወንጌል እንታይ መኻኑ ብጽሑፍ ብንጹር ከፍልጦም ስለዝደለ ሓደ ካብቲ መጽሓፍ ናይ መጽሓፍ ዕላማ እዩ ማለት እዩ እሱን የሚሰብከውን ስብከት በግልጽ ሊነግራቸው ስለሚፈልግ ነው አንዱ የጻፈላቸው ምክንያት ሰብ በሕግ ዘይኮነስ ብጸጋ አምላክ በእምነት ከምጸድቅ ብንጹር ከፍልጦም ስለዝደለ ይጽሕፍሎም ሰው በሕግ ሳይሆን በእግዚአብሔር ጸጋ እንደሚድን በግልጽ ሊያስቀምጥላቸው ወይ ሊነግራቸው ስለፈለገ ነው የጻፈላቸው ወንጌል ቅድም ለአይሁዳዊ ከመሆን ጽራዊ ከዛ በኋላ ለጽራዊ ንዝኣምን ዘበለ ሁሉ ኃይለ አምላክ መድኃን መሆኑ ከፍልጦም ከነጽረሎም ስለዝደለ ለሚያምን ሁሉ የእግዚአብሔር ኃይል እንደሆነ ሊነግራቸው ወይ በግልጽ ሊነግራቸው ስለፈለገ ነው ካልእ ከምቲ ኣብቲ ካልኦት ማሕበራት ንርእዮ ኣብ መንጎ አይሁዳውያን ኣመንትን ኣብ መንጎ ኣህዛብ ኣመንትን ብዙሕ ምስሓባት ዘይምርዳእት ብዝተፈላለዩ ነገራት ነይሩ እዩ ሌላ እንደምናየው በአይሁዶች አማኞች እና በአህዛብ አማኞች መሳሳብ እንደነበረ ብዙ ማይስማሙበት ነገር እንደነበረ እናያለን ንሱ ሕጂ ሓደ ሰብ በክርስቶስ ኢየሱስ ተዳዕ ኮይኑ እሱ ለምሳሌ አንድ ሰው በክርስቶስ ኢየሱስ ከሆነ አይሁዳዊ ይሁን አይሁዳዊ ዘይኮነ አህዛብ ይሁን አይሁዳዊም ይሁን አህዛብም ይሁን ሓደ ሰብ በክርስቶስ ተዳዕ ኮይኑ አንድ ሰው በክርስቶስ ከሆነ ኩሉ ሓደ ምዃኑ ሁሉም ያው እንደሆነ ፍልልይ ከምዘየላ ኣብ መንጎ አይሁዳውን ኣብ መንጎ ጽራውን ኣብ መንጎ ዝኾነ ይኹን ዓለት ፍልልይ ከምዘየለ በክርስቶስ ዝኣመነ ዘበለ ኩሉ ሰብ ሓደ ስጋ ሓደ አካል ክርስቶስ ምዃኑ ከፍልጦም ስለዝደለ ልዩነት እንደሌለ በክርስቶስ ኢየሱስ ከሆነ ሁሉም ሰው አንድ እንደሆነ ጽራዊም አህዛብም አይሁድም አንድ እንደሆነ በክርስቶስ እንዲነግራቸው ስለፈለገ ነው ካልኦን ካብቲ ዝጽሓፈሎም ምክንያት ሌላ ደግሞ ከጻፈላቸው ምክንያት ንሱ ሐዋርያ ናይ አህዛብ እሱ የአህዛብ ሐዋርያ ነው ነዚያ ባዕሉ ዘይተኸላ ማሕበር እዚኣውን ብዙሓት ናይ አህዛብ ዘለዋ ማሕበር እያ እችን ራሱን ዘይተኸላ ያልሰረታት ሮሜ ማለት እዩ ብዙሓት አህዛብ ዘለዋ ማሕበር ስለ ዝኾነት ብዙዎቹ አህዛብ ያሉባት ማህበር ስለሆነች መንፈሳዊ ህበት ከማቆሎም መንፈሳዊ ስጦታ ሊያካፍላቸው ከማ ሐዋርያ አህዛብ መጠን መንፈሳዊ ህበት ከካፍሎም ስለዝደለየ እንደ ሐዋርያ መጠን መንፈሳዊ ስጦታዎች ሊያካፍላቸው ስለፈለገ ነው ምክንያቱ ኣብ ሮሜ ምዕራፍ 1 ከምኡ ኢሉ ኣሎ ፍቅዲ 11 እንተጣንቢብና ምክንያቱም ሮሜ ምዕራፍ 1 ፍቅር 11 እንተጣንቢብና ቁጥር 11 ካነበብን ምእንቲ ክትብርትዑ መንፈሳዊ ህበት ከማቅለኩም ስለዝደሊ ከኣ ክርእየኩም ምናፈቅ ኣለኹ ኢልዎም ማለት እዩ እንድትበረቱ መንፈሳዊ ውበትም እንዲያካፍላችሁ ሊያያችሁ ፈልጋለሁ ብለዋል እግዚአብሔር ይመስገን ካልኡን ተወሳኺ ምክንያታት ነይርዎ ነዚ መጽሓፍ ክጽሕፈሎም ከሎ ሌላ ተጨማሪ ምክንያት ነበረበት ይህንን መጽሐፍ ሲጽፍ ማለት ሓደ ክርስቲያን ኮይኑ ኣብ መንጎ ሃገርን ሃገራዊ ስልጣንን ዘሎ ርክብ ወይ ዝምድና እንታይ ምዃኑ ከፍልጦም ስለዝደለየ ማለት እዩ አንድ ክርስቲያን ሆኖ ኣብ መንጎ ሃገራዊ ስልጣንን በሃገራዊ ስልጣን ያለ ከም ሓደ ኣማኒ ኮይኑ አንድ አማኝ ሆኖ እንደ አንድ አማኝ ሆኖ እቲ ዘሎ ዝምድና እንታይ ክኸውን ከም ዘለዎ በዛ መሀል ያለው ዝምድና እንዴት መሆን እንዳለበት ምን መሆን እንዳለበት ከፍልጦም ስለዝደሊ ያሳውቃቸው ስለሚፈልግ ካልኡን ኣብ ማእከሎም ፈላለይቲ ክህሉ ከይህሉ
كفلاليتي كم عنكفت إذا أمسلو خبز أتم إذا أمسلو كحلو من تخم عدم يصحفوا مالتي ليلا دقمو يتعفبت بمكاكلاتشو ميلايو ناينورو أمونغ أهدان أمنتن أحزاب أمنتسي فلاليتي خي مسو كابزيوم كمزيوم إذا أمسلو خطن قبو كمزلوهم كفلوتهم بأحزاب أمانيوشنا بأيهود أمانيوش مكاكل እንዳይለው ይዋቸው እሱን ሊያስጠነቅቃቸው ነው የጻፈላቸው ስለዚህ ጥቅልል አቢልና ክንሪኦ ከለና ሀቲ ተጻሐፈሎም ምክንያት አብ ሰለስተ ጥቅልል አቢልና ክንሪኦ ንኽእሊና ጠቅልል አድርገን ስናየው በሶስት ጠቅልለን እናየዋለን ወድሰብ ብግብሪ ሕጊ ዘይኮነስ በኢየሱስ ክርስቶስ ብጸጋ አምላኽ ጥራሕ ክጸድቅ ከም ዝኽእል ከፍልጦም የሰው ልጅ በሕግ ሳይሆን በክርስቶስ ኢየሱስ ብቻ በጸጋ ብቻ እንደሚጸድቅ ሊያሳያቸው ፈልጓል እዚ አገዳሲ ናይ ክርስትና እምነት አንዲ እዩ ማለት እዩ ይሄ ደግሞ አስፈላጊ የክርስትና መሰረትና እምነት ነው ካል ማህበራዊ ዕላማ ወነይሮ ይተጻሐፈሉ ምክንያት ሌላ ደግሞ የማህበራዊ ዓላማም ነበረበት አመንጎቴም አመንተ አይሁድ ሆኑ አይሁድ ዘይኮኑ አመንጎም ህብረት ኩልኹም ዘሎ ሓድነት ኩልኹም ዘሎ በክርስቶስ ማለት እዩ በአይሁድና በአህዛብ መካከል አንድነት መኖር እንዳለበት ያ ካልካኒ ኣብቲ በወንጌል ዘይተበጽሐ ህዝቢ ገና ናብ በዓል ስፔን ገጹ ወንጌል ክስፍሕ ድሌት ከም ዘሎ ከፍልጦሞ ናቶም ሓገዝ ከዓ ከም ዘድልዮ ናቶም ጸሎት ከም ዘድልዮ ናቶም ደገፍ ከም ዘድልዮ ከም ቤዝ ተጠቂሙ ናብ ስፔን ገጹ ወንጌል ክስፍሕ ድሌት ከም ዘሎ ንኸፍልጦም ይጽሒፉ ማለት እዩ ሌላ ደግሞ ወንጌል ያልደረሳቸው አህዛብን እንዲያደርስላቸው ለምሳሌ ወደ ስፔን ለመሄድ ፈልገዋል እዛ ሲሄድ ደግሞ የነሱ ጸሎትና የነሱ ድጋፍ እንዲያስፈልጋቸው ሊያሳውቃቸው ነው የጻፈው እዚ ሕጂ ዝርኤና ሓፈሻው መእተዊና ክንርኢ ጸኒሕና ይሄንን ያየናው አጠቃላይ ማስገቢያ ነው ያየነው ሕጂ ምዕራፍ በምዕራፍ ካኒ كل ملختات أولسنا يسولنا رومي تصحفه معرف بمعرف كنريينا አሁን ደግሞ ቁጥር በቁጥር ሮሜ መልእክት ሮሜ የተጻፈውን እናየዋለን ግን ክንሪዮ خلنا بملكع دحساسينا ክንሪዮ ጥልቅ ኢልና አቶኒና بملكع دحساس ግን ነፍሶ ከመዕራፍ አገዳስ መልእክቱ እንታይ መልእክት ይሕዝ ዘሎ ክንሪዮና ማለት እዩ በጣም ውስጥ ገብተን አናየውም ግን ላይ ነው የምናየው ግን ምን መልእክት እንዳለው አስፈላጊ የሚባለው እሱን እናየዋለን ያ ሮሜ ምዕራፍ 1 ክንሪኢና ሮሜ ምዕራፍ 1 እናያለን ካብ 1 كم توي خوننا رومي معرف حدا كاب رومي معرف حدا كسب رومي معرف سلسته زلوا معرفات التغلل بينا خنريو خلنا عندما سجبيا كرومي 1 እስከ ሮሜ 3 አጠቃላይ ስናየው كل عالم اب تحت فرد خمزلو اب تحت حيطات كمزلو اب تحت حيطاتن فردن كمزلو تغلل ابينا انت داريناتي ثلاثه معرفات معرف حدا معرف قلته معرف ثلاثه كسب استاذ فقد اسرا زلو بيلا انت دارينا كمعرف 1 ጀምረን እስከ ምዕራፍ 3 እስከ ምዕራፍ 4 አካባቢ ሁሉም ሰው ከፍርድ በታች ከኃጢአት በታች እንዳለ እናየዋለን እጂ እዚ ዝገበረሉ ምክንያት ይሄ የሆነበት ምክንያት ይሄ ያደረገበት ምክንያት ቅድሚ ጸጋ ዝብል ቅድሚ ጽድቅ ዝብል ቅድሚ ዝኾነ ይኹን ዘሎ ኩሉ ሰብ አይሁድ ኮነ አይሁድ ዘይኮነ ኣብ ትሕቲ ሓይጣት ከም ዘሎ ኣብ ትሕቲ ፍርዲ ኣምላኽ ከም ዘሎ ከነጽሮ ከፍልጥ ስለዝደለ ነዚን ቀዳሞት ሰለስተ ምዕራፋት ዘለዋ ኩሉ ሰብ ሓይጣተኛ ምዃኑ ንኸፍልጥ ብንጹር ኣብኡ ቀሚጥዎ ኣሎ በብሓደ ክንሪኦ ኢና ይህንን የመረጠበት ጳውሎስ መጀመሪያ አይሁዳዊም ይሁን አህዛብም ይሁን ሁሉ ሰው ከኃጢአት በታች እንዳለ ሊያሳውቃቸው ስለፈለገ ነው ሮሜ ምዕራፍ 1 ክንሪኢና ሕጂ
ሮሜ ምዕራፍ 1 እናያለን አሁን ሮሜ ምዕራፍ 1 ካብ 1 እስከ 17 ዘሎ እንተዳርኢና ሮሜ ምዕራፍ 1 ከ1 እስከ 17 ባለው ካየነው አቡ ሰላምታ ይጽሕፍ ዘሎ አቡ ምስጋናን ጸሎትን ይጽሕፍ ዘሎ ማለት እዛ ላይ ሰላምታና ምስጋናና ጸሎት ነው የጻፈው ማን ምዃኑ አፍሊጥዎ ማለት ሰላም ካይ ብሎ ማለት ማን እንደሆነ አሳውቃቸዋል ከዛ ደግሞ ሰላም ይላቸዋል እምነቶም ከአኒ አሙሉ ዓለም ከም ተፈልጠት በእምነቶም ከአኒ ከም ተሐጎሰን ከም ዘመስግኖም ይፍልጦም እምነታቸው በዓለም ላይ እንደታወቀ እና በእምነታቸው ደስ እንዳለውና ደስተኛ እንደሆነ እንዲነግራቸው ያ ስለዚህ ንሱ ጳውሎስ ማለት እዩ ንለባማት ይኹን ንዓያሹ ንኩሉ ሰብ ወንጌል ናይ ክሰብኽ حድሪ ከም ዘሎ ግዴታ ከም ዘሎ ይፍልጦም ማለት እዩ ስለዚህ ጳውሎስም ለለባምም ይሁን ለመኞ ለሁሉም ሰው ወንጌል የመስበክን ሀገራ ለባም ንዓያሹ ኩልኩሎ ንአይሁዳውያን ለበብተ ማለት ሕግ አምላኽ ዘሎም ታይሹን ዘሎ ዓሻኻ ተማ ህዛብ ሓንቲ ዘይፈልጥ ማለት እዩ ንአሕዛብን አይሁድን ወንጌል ክሰብኽ ግዴታ ከም ዘሎ ይፍልጥ ማለት ለባምና መኞ ብሎ የሚለየው አሕዛብና አይሁዶች ለማለት ነው ለሁሉም አንድ ላይ ወንጌል እንዲሰብካቸው ያ ሕጂ ካብ ሮሜ ምዕራፍ 1 ፍቅድ 18 ጀሚሩ ክሳብ መወዳእታ ዘሎ አሁን ከሮሜ 18 ጀምሮ እስከ ምዕራፍ 1 በኩል መወዳእታ ምዕራፍ 1 18 ሮሜ ምዕራፍ 1 ጥቅስ 18 ማለት እዩ ኦኬ ከምዕራፍ 1 ቁጥር 18 ጀምሮ ያለው እስከ መጨረሻ ሮሜ 1 ማለት ሮሜ 1 ብቻ ኦኬ ሮሜ 1 ከ18 ቁጥር ያለው ከ18 ቁጥር ያለው ያ አቡ ክገልጽ እንከሎ እዛ ሲገልጽ ያ ማለት እቴም አቡ ዘለው ንአምላኽ ከአምላኽ ከም አምላኽ ከም ዘይፈልጥዎ ማለት በዛ ቦታ ላይ ያሉት አምላክን እንደ አምላክ ስለማያውቁት ንአምላኽ ከም አምላኽ ከም ዘይኽብርዎ አምላክ እንደ አምላክ እንደማያከብሩት አቡ ገሊጽሎ ማለት እዩ እዛ ላይ ገልጠዋል ሕጂ እዚአቶም ከምዚ ዝገብሩ ዘለው ካብ ትርልቦም ዝተላዕለ አንበሪ ንእግዚአብሔር ከም ዘሎስ ክፈልጥሉ ዝኽእሉ መንገድስ አሎ ነይሩ አሎ ባህላዩ ጳውሎስ ስለዚህ እነዚህ ሰዎች ከልባቸው ስለጸና ሳይሆን እና ልባቸው ስለጸና ነው እንጂ እግዚአብሔር እንዳለ ማወቅ የሚችሉበት አጋጣሚ አለ በተፈጥሮን በማየት እግዚአብሔር እንዳለ ማወቅ ይችሉ ነበር ግን ልባቸው ስለደነደነ ለእግዚአብሔር እንደ እግዚአብሔር ሊያውቁት አልፈለጉም ይዝብል ዘሎ ማለት እዩ ያ ምክንያቱ ሰብሲ ተፈጥሮ ሰማይ ብምርአይ ፀሓይ ብምርአይ ወርሒ ከዋክብቲ ብምርአይ ሰውን ንባዕሉ ብምርአይሲ እዚ ሁሉ ዝገበረ ገለ ነገር ከም ዘሎ ፈጣሪ ከም ዘሎ ሲ ክርዳእ መኽኣለ ነይሩ ማለት ሰው አምላክ እንዳለ ከዋክብትም አይቶ ሰማይም አይቶ ራሱም አይቶ ህሊናውም ነግሮት እግዚአብሔር እንዳለ ማወቅ ይችል ነበር ግን እዚአቶም ሰባት እዚአቶም ግን እነዚህ ሰዎች እዚና እናርአይና ፈለጥኩም ከለው ይሄንን እያወቁ እያሉ ንአምላኽ ከም አምላኽ አይቋጽርዎ አላዩትም ኣብ ክንድና አምላኽ ሲ ንፍጡር ከምልኹ ፈትዮም ማለት እዩ አምላክ ሳይሆን ፍጡሩን እንዲያመልኩት ወደዱ አምላኽ ከአኒ ንሕሱር አእምሮ አሕሊፉ ከም ዝሃቡ እግዚአብሔር ደግሞ አሳልፎ ለክፉ ልባቸው ሰጣቸው ያ እዚ ሕጂ መንም ብዛዕባ መን ይዛረብ ዘሎ ብዚ ይሄንን ስለማንን ነው የሚያወራው ብዛዕባ አሕዛብ ይዛረብ ዘሎ ስለ አሕዛብ ነው የሚያወራው ኣብ ሮሜ ምዕራፍ 1 ዘሎ ሮሜ ምዕራፍ 1 ላይ ባለው ብዛዕባ አሕዛብ ይዛረብ ዘሎ ማለት ስለ አሕዛብ ነው የሚናገረው ያ እግዚአብሔር ይመስገን ኣብ ሮሜ ምዕራፍ 2 ተዳርኢና ከአኒ
رومي ምዕራፍ 2 ስናይ ደግሞ ናብቶም ንሕና ጻድቃኒና ኢሎም ንርእሶም ጻድቃን ገይሮም ዝቆጽሩ ብዛዕባኦም ይዛረብ ማለት እዩ እኛ ጻድቃኖች ነን ብሎ ራሳቸው እንደ ጻድቅ እንደሆኑ ስለሚያስቡ ሰዎች ነው የሚያወራው ምን የምንሰብ እነማን ናቸው እነሱ አይሁዶች ምክንያቱ ሳቶም ኪዳን አምላክ አለዎም ምክንያቱም እነሱ የእግዚአብሔር ኪዳን አለባቸው ሕግ አምላክ አለዎም የእግዚአብሔር ሕግ አላቸው አምላክ ይገልግሉ አምላክን ያገለግላሉ አቦታት ከአባቶም ሐዋርያት ጋርም ነቢያት ጋርም አባቶች ከነሱ ናቸው ሐዋርያት ከነሱ ናቸው ነቢያቶች ከነሱ ናቸው ስለዚህ እዚታ ስለዘለዎ ስለዚህ ይሄንን ነገር ስላላቸው ርዕሶም ከም ጻድቃናት ገይሮም ይቆጽሩዋ ነይሮም ራሳቸው እንደ ጻድቅ ነው የሚቆጥሩት ነቲዮም ጻድቃናት ዘይኮኑ ዝብሎም ንአሕዛብ ከአኒ ይፈርድዎም ነይሮም እነዚህ ጻድቃኖች አይደሉም ብለው ለሚያስቡት ደግሞ ይፈርዱባችሁ ነበር ጳውሎስ ግን በቲ ነቲዮም አሕዛብ ትፈርዱሉ ዘለኹም እግዚአብሔር ናአኹም ብኡ ክፈርደኩም እዩ ምክንያቱም ንስኻትኩም ውን በዓልኩም ትገብርዎ ኣለኹም ይብሎም አለ ጳውሎስ ግን እንደዚህ ያላቸው እነሱን በምትፈርዱባቸው መፍረጃ አምላክ በሱ ይፈርድባቸዋል ምክንያቱ እቲ በቲ ትፈርዱ ነቲን ካልኦት ትፈርዱሉ ዘለኹም ንስኻትኩም በዓልኩም ትገብርዎ ኣለኹም ምክንያቱም ለሌሎቹ በምትፈርዱት ጊዜ እናንተ ግን ራሳችሁ ታደርጉታላችሁ እቲኦም አሕዛብ ዝገብርዎ ዘሎ ግብርሲ ንስኻትኩም እንትገብርዎ ኣለኹም አሕዛብ የሚያደርጉት ነገር እናንተም ያደረጋችሁት ነው ስለዚህ እግዚአብሔር ከአኒ በቲ ንስኹም ንአሕዛብ ትፈርዱሉ ዘለኹም ብኡ ገይሩ አምላክ ክፈርደኩም ይብሎ ስለዚህ ደግሞ አሕዛብን በምትፈርዱበት በሱ ይፈርድባችኋል ሕግ ለኩም ልክዒ ሕግ አላችሁ ኪዳን አላችሁ ቃል አምላክ አለኩም ኪዳን አላችሁ የእግዚአብሔር ቃል አላችሁ ሕግ ምስማዕ ጥራሕ ዘይኮነስ ሕግ ከአኒ ክግበር ኣብ ተግባር ክትፍጽሞ ይግባእ ሕግ መሰማት ብቻ ሳይሆን መደረግ አለበት መፈጸም አለበት ሕግ ሃሊኳነት ሕግ ዘይትገብሮ እንተዳ ኮይንካ ኃጢአተኛ ኢኻ ሕግ ኖሮ ሕግን የማታደርግ ከሆነ ኃጢአተኛ ነህ ስለዚህ ሕግ ምስማዕ ጥራሕ ወይ ድማ ግዝረት ምግዛር እዚ ኩሉ እዚ ኣብ ጽድቂ ኣይብጽሓኩም እዩ ዝብሎም ዘሎ ማለት ስለዚህ ሕግን መስማት እና መገዘርን ወደ ጽድቅ አያደርስም ነው ከምቲ ንስኻትኩም ንአሕዛብ ትፈርድዎም ዘለኹም እናንተ አሕዛብን እንደምትፈርዱት በቲ ንስኹም ንአሕዛብ ትፈርዱሉ ዘለኹም ፍርዲ እግዚአብሔር ከዓ ንዓኹም ክፈርደኩም ይብሎም እናንተ ለአሕዛብ በምትፈርዱበት ፍርድ እግዚአብሔርም ለእናንተ ይፈርድባችኋል ስለዚህ እንታይ ዘርኤና ኣብ ሮሜ ምዕራፍ 1 አሕዛብ ኃጢአተኛታት ምዃኖም ፍርዲ አምላክ ኣብ ልዕሊኦም ከም ዘሎ ቁጣ አምላክ ኣብ ልዕሊኦም ከም ዘሎ ርኢና ስለዚህ አሕዛብ ኃጢአተኞች እንደሆኑ የእግዚአብሔር ፍርድና የእግዚአብሔር ቁጣ እንዳለባቸው አይተናል ኣብ ምዕራፍ 2 ከአኒ ምዕራፍ 2 ብዛዕባ አይሁዳውያን ይዛረብ በምዕራፍ 2 ደግሞ ስለ አይሁዳውያን ብቻ ነው የሚናገረው ኣብ ምዕራፍ 2 ከአኒ ንስኻትኩም አይሁዳውያን እንትኾንኩም ሕጊ አምላክ ዘለኩም ኪዳን አምላክ ዘለኩም እኳ እንትኸድኩም ንስኻትኩም ውን ኃጢአተኛታት ኢኹም ምክንያቱ ነቲ ኣብ ኢድኩም ዘሎ ሕጊ ኣይትገብሮን ኢኹም ኣይትፍጽሞን ኢኹም ዘለኹም እናንተ አይሁዶች ብትሆኑም ሕግ ቢኖራችሁም ኪዳን ቢኖራችሁም እናንተን እያደረጋችሁት ስላልሆነ እናንተም ኃጢአተኞች ናችሁ ብሎ ነው የሚለው ሕጂ ኣብ ምዕራፍ 3 እንመጽእ ኣለና ስለዚህ ወደ ምዕራፍ 3 እየመጣን ኣብ ምዕራፍ 3 ከአኒ ዓለም ብምልእታ ኣብ ትሕቲ ኃጢአት ከም ዘላ እዩ ዝዛረብ ማለት እዩ በምዕራፍ 3 ደግሞ ዓለም ሁሉ ከኃጢአት በታች እንደሆነ ይናገራል ምክንያቱ ኣብ ምዕራፍ 1 አሕዛብ ኃጢአተኛታት ምዃኖም ጳውሎስ ከሲሱ ኣሎ ምክንያቱም በምዕራፍ 1 አሕዛብ ኃጢአተኞች እንደሆኑ ጳውሎስ ከሷል ኣብ ምዕራፍ 2 ከአኒ አይሁዳውያን እንትኾኑ ዋላ ሕግ እኳ እንተለዎም ሳተውን ነቲ ሕጊ ክፍጽሞ ስለ ዘይክእሉ ኃጢአተኛታት ምዃኖም ከሲሱ ኣሎ ማለት እዩ በምዕራፍ 2 ደግሞ አይሁዶችን ቢሆኑ ኃጢአተኞች እንደሆኑ ከሷል ምዕራፍ 3 ከአኒ ዓለም ብምልእታ ማለት አሕዛብ ኮነ አይሁዳውያን ኮነ ብኩሎም ኣብ ትሕቲ ኃጢአትን ኣብ ትሕቲ ፍርዲ አምላክን ኣብ ትሕቲ ኩነነን ከም ዘለው ይዛረባሉ በምዕራፍ 3 ደግሞ ሁሉም አሕዛብ አይሁዳዊም ጽራዊም ሁሉ በዓለም ላይ ያለው ሰው
ከኃጢአት በታችና ኩነኔ ውስጥ እንዳለን ይናገራል። እግዚአብሔር ይመስገን። ኩሉ ሰብ ኃጢኡ ክብር አምላክ ሲኢኒ ሁሉ ሰው ኃጢአተኛ ሆኖ የእግዚአብሔርን ክብር አጥቷል። ያ ኩሉ ሰብ ኣብ ትሕቲ ኃጢአት እዩ ዘሎ። ሁሉም ሰው ኃጢአት በታች ነው። ስለዚህ ሓደ እኳ ጻድቅ የለን። ስለዚህ አንዱ እንኳን ጻድቅ የለም። ሓደ እኳ ዘስተውዕል የለን። አንዱ እንኳን የሚያስተውል የለም። ኩሎም ዘንቢሎም የለን። ሁሉም ተመዛብለዋል። ኩሎም ሓቢሮም ዘይጠቅሙ ኮይኖም እዮም። ሁላችሁም አንድ ላይ ሆነው የማይጠቅሙ ሆነዋል። ስለዚህ ጻድቅ ዝበሃል ኣብ ምድሪ የለን። ስለዚህ ጻድቅ የሚባል በምድር ላይ የለም። ያ እሞ አይሁዳውያን ሕጊ ንምንታይ ተዋሂቦም? አይሁዳውያን ታዲያ ለምንድን ነው ሕግ የተሰጣቸው? እሶም በቲ ሕጊ ስለ ዘለዎም ኪዳን ስለ ዘለዎም ጸዲቅና ኢሎም እዮም ዝኣምኑ ነይሮም። ግን ጳውሎስ ሕጂ ይብሎም ኣሎ ንስኻትኩም ኃጢአተኛታት እዮም። እነሱ ሕግ ስላላቸው ጻድቅ ነን ብሎ ነው የሚያስቡት የነበረው። ግን አሁን ጳውሎስ አሁን ኃጢአተኛ እንደሆኑ ነው የሚነግራቸው። ያ ሕጊ ክፍጽሞ ዝኽእል ተረኺቡ ብርግጽ ብሕጊ እውን ክጸድቕ ዝኽእል ሰብ ተረኽበ ነይሩ። ሕግን ሊፈጽም የሚችል ሰው ከተገኘ በእርግጥ በሕግም ሊጸድቅ የሚችል ሰው ይገኝ ነበር። ደም ስጋን ዝለበሰ ሰብ ግን ሕጊ ክፍጽሞ ኣይከኣሎኒ። ስለዚ ከኣኒ ኩሉ ሰብ ኣብ ትሕቲ ኃጢአት እዩ ዘሎ ማለት እዩ። ደምና ስጋ የለበሰ ግን ሕግን ሊፈጽም ስለማይችል ስለዚህ ሁሉም ሰው ከኃጢአት በታች ነው። እምበር እግዚአብሔር ንሰብ ሕጊ ዝሃቦ እግዚአብሔር ለሰው ሕግ የሰጠው ርእሱስ ኃጢአተኛ ምዃኑ ምእንቲ አጸቢቑ ክርኢ ራሱን ኃጢአተኛ እንደሆነ በደንብ እንዲያይ ነው። ኣብ መስትያት ቀሪብና አካልና ክንርኢ ከለና እንታይ ኢና ንሪኦ? በመስታወት ላይ ሰውነታችን ስናይ ምን እናያለን? አካላትና ሁሉ ንርኢ። ሁሉን አካላት ሰውነታችን ኣብዚ ጠበቐና ጸሊምና ገርተሎ ንርኢ ገለ ንርኢ እንታይ ንገብር ሽዑ? ፊታችን ላይ ጥቁር ካለ እናያለን። ከዛ ምን እናደርጋለን? ሕጊ ከዓ መስትያት እዩ ንዓና። ስለዚህ ሕግ ደግሞ መስታወት ነው። ጻድቃን ዲና ኃጢአተኛታት ዲና ጉድለት ኣለና ዶ ምልኣት ዲና ነቲ ሕጊ ብምርኣይ እንታይ ዓይነት ሰባት ምዃንና ክንፈልጥ ንኽእል ኢና ማለት እዩ። ጻድቅ ነን ወይስ ኃጢአተኞች ነን? ሕግ አይተን ራሳችን ልንመረምር እንችላለን። ስለዚህ ሕጊ ጠሚትና ኃጢአተኛታት ምዃንና ፈሊጥና ባዕልና ከዓ ክንጸድቕ ከምዘይ ንኽእል ተረዲእና ሽዑ ዘጽድቐና ካልእ ክንደሊ ኢና ማለት እዩ። ስለዚህ ሕግን አይተን ልንጸድቅበት ኃጢአተኞች እንደሆንን ደግሞ ራሳችን ካየን መጽደቅ እንደማንችል ካየን ከዛ ሌላ ሊያጸድቀን የሚችል እንፈልጋለን ማለት ነው። በአር ክርስቶስ በአር ሕጊ ቀጻዒና ኮይኑ ናብ ክርስቶስ ንኸብጽሓና ይተዋሂብና እምበር በቲ ሕጊ ንኽንጸድቕ ኢሉ ኣይኮነን ኣምላኽ ሕጊ ሂቡና። ሕግ ቀጥቶ ወደ ክርስቶስ እንዲያደርሰን ነው የተሰጠን እንጂ ብሕጊ ክንጸድቕስ ኣምላኽ ነቲ ሕጊ ይሃበናን። ቀጻዒና ኮይኑ ግን ናብ ኃጢአተኛታት ምዃኑ ከፍልጠና እሞኒ ናብ ክርስቶስ ከብጽሓና እዩ ሕጊ ሂቡና። ያ ሕግ ወደ ክርስቶስ እንዲያደርሰን ነው የተሰጠን። እሱን አይተን እንደማንጸድቅ ስናውቅ ወደ ክርስቶስ የሚያደርሰን ነው። ሕጂ ኣብዚ ከነስተውዕሎ ዝደሊ ዘሎ እቲ ጳውሎስ ናይ መልእኽቱ አጻሓፋ ከነስተውዕሎ ደሊ ኣለኹ። አሁን እዚህ ልናስተውለው የፈለገው የጳውሎስ መልእክት አጻጻፉ ነው ልናስተውለው የፈለገው። ካብ ሮሜ ምዕራፍ 1 ጀሚሩ ክሳብ ሮሜ ምዕራፍ 3 ፍቅዲ 20 ከሮሜ ምዕራፍ 1 ጀምሮ ከሮሜ ምዕራፍ 1 ጀምሮ እስከ ሮሜ ምዕራፍ 3 ቁጥር 20 እስከሚደርስ ብዛዕባ ጽድቂ ብዛዕባ ጸጋ አምላኽ ዝበሃል ብዛዕባ እምነት ዝበሃል ጳውሎስ ፈጺሙ ኣይተንክፎን ኣይልዓሎን። ነዚ ኣርእስቲ ስለ ጸጋ ስለ ጽድቅ ይህንን ጨርሶ ጳውሎስ አላነሳውም። ጳውሎስ እንታይ ክገብር ጸኒሑ? ኩሉ ሰብ ኃጢአተኛ ምዃኑ ንኸፍልጦ እዩ ክጽዕር ጸኒሑ ክሳብ ሕጂ ማለት እዩ። ጳውሎስ ምንድነው ያደረገው? እስካሁን ሁሉም ሰው ኃጢአተኛ እንደሆነ
لا ساياتشو لو أبتحت فرد خمزة لا أبتحت خنانة خمزة بزلا موصي خالق ما قد خمزة يقولوا كرئنا يسري حمالتي بفرد لا يندالة هاي أكيد عندهنا كنني نتكوننا موجان دليلو نو لا سايين يقولوا حجيجن كابرومي معرف سلسة فقط عسران حدا جميرو أهون جن كرومي مراف سوست إسك هاي عند إتي بعلو بجزء رأسو كصدق زي كألسب صدق قالوا من قد خمسة الله كرئنا يجمر الله مالتي راسون هجناي تولي تصدق يالشال سو لتصدق بيت يميتشل من قد لياساين في الجوال أبرومي معرف سلسة فقط عسران حدا كم زي بلاله برومي مراف سوست قدر هاي عند نزيلا حجيجن بزي حقي أهون جن يالهك እትጽድቅ አምላኽ ተገሊጹ ይብለና ማለት የእግዚአብሔር ጽድቅ ተገልጿል እዚ ጽድቅ ዝኻኒ ነቲኦም በኢየሱስ ክርስቶስ ዝአምኑ ኩላቶም ይብለና ይህንን ጽድቅ ደግሞ በክርስቶስ ለሚያምኑ ሁላቸው ነው አይሁዳዊ ወይ ድማ አሕዛብ ተባሂሉ ዝግበር ሌላም ቢለላም የለም አይሁዳዊ ተብሎ ወይ ጽራዊ ተብሎ የሚለይ ነገር የለም አብ አምላኽ አድልዎ ዝባሃል የለም በእግዚአብሔር ላይ ልዩነት የለም ኩሎም አይሁዳውያን ኮነ አሕዛብ ኃጢአት ስለዝገበሩ ሁሉ አይሁዳዊም ይሁን አሕዛብ ኃጢአት ስለሰሩ በቲ ኢየሱስ ክርስቶስ ዝገበሮ ናይ መስቀል ስራሕ አሚኖም ኩሎም ብኸምኡ ብነፃ ብጸጋ አምላኽ ይጸድቁ የክርስቶስን ያደረገው በመስቀል ላይ ባደረገው እንዲሁ ይጸድቃሉ እዚ ኸአኒ ንሕና ገና ኃጢአተኛታት ከለና ይሄንን ደግሞ እኛ ገና ኃጢአተኞች እያለን ለአምላኽ ከይደለና ያኸለና አምላክን ሳንፈልገው አምላኽ ባዕሉ በወዲ ኢየሱስ ክርስቶስ ገይሩ ተዓሪቁና እግዚአብሔር ራሱ በልጁ በኢየሱስ ክርስቶስ ታርቆናል ያ ስለዚህ ኩሉ በኢየሱስ ክርስቶስ ዘአምን ዘበለ ጽድቅ አምላኽ ይለብስ ስለዚህ ሁሉ በክርስቶስ የሚያምን የእግዚአብሔርን ጽድቅ ይለብሳል እጂ ሰብ በእምነት ጸድቅ ከም ዝነበረ ኸአኒ ሕጂ ዝጀመረ ዘይኮነስ ካብ ቀደም ካብ ጥንቲ እውን ሰብ በእምነት ይጸድቅ ነይሩ ኢሉ ኸአኒ ኣብ ምዕራፍ 4 ይምህረና ማለት እዩ ሰው በእምነት እንደሚጸድቅ አሁን ሳይሆን ከድሮ ከጥንትም ጀምሮ ሰው በእምነት እንደሚጸድቅ ይነግረናል ኣብ ምዕራፍ 4 ተዳርኢና ናይ ክልተ አይሁዳውያን ዘኽብሮም ዓበይቲ ሰባት ተቂሱ ሰብ በእምነት ከም ዝጸድቅ ኣብ ብሉይ ኪዳን እውን ሰባት በእምነት ይጸድቁ ከም ዝነበሩ የብርሃልና ማለት እዩ በምዕራፍ 4 ስናየው ሰው አምኖ እንደሚጸድቅ የሁለት ሰዎች ተላላቅ ሰዎች ጠቅሶ ሰው ከድሮም ብሉይ ኪዳን ላይም አምኖ እንደሚጸድቅ ያሳየናል አብርሃም መቼስ አይሁዳውያን አዝዮም ዘኽብሮ ኣብ ሓጎም ማለት እዩ አብርሃም መቼስ አይሁዳኖች በጣም የሚያከብሩ አያታቸው ነው ማለት ነው ስለዚህ ጳውሎስ እንታይ አብርሃም ሲ በግብሩ ዲአሚኑ ወይስ አሚኒ ጸዲቁ በግብሩ ዲጸዲቁ ወይስ አሚኒ ጸዲቁ ቢል ያሐተው ማለት ስለዚህ ለነሱ እንደዚህ ብሎ ይጠይቃቸዋል አብርሃም አምኖ ነው የጸደቀው ወይስ በተግባር ነው የጸደቀው በእምነት ጸዲቁ ይዝብሎ በእምነት ነው የጸደቀው ብሎ ነው የሚላቸው እቲ እምነቱ ኸአኒ ንጽድቅ ተቆጺራተሉ ይላል እምነቱ ደግሞ ለጽድቅ ታሰበለት ይላል እዚ ሕጂ ኣብ ግብረ ሐዋርያት ኣብ ዘፍጥረት ምዕራፍ 15 ከይድና ተጣምቢና ብዛዕባ እዚ ታሪክ እዚ ክንረኽቦ ንኽእል ኢና ማለት እዩ ይህንን ዘፍጥረት ምዕራፍ 15 ሄደን ስናየው ይህንን እናገኘው ምክንያቱ ውሉድ ዘይብለይ ከይዳ ኣለኹ ገለ ምስ በሎ ኣብ ደገ ውፅኡ ኣምላኽ ሰማይ ጠሚት ኢልዎ ከዋክብቲ ጠሚት ኢልዎ ዘርእኻ ከምኡ ክበዝሐ ምስ በሎ በቲ ኣምላኽ ዝበሎ ኣሚኒ ጸዲቁ ያ እዛ ስናየው ልጅ ሳይኖረኝ እየሄድኩ ነው ብሎ ከእግዚአብሔር ጋር ሲነጋገር እግዚአብሔር ደግሞ ወደ ውጭ አውጥቶ ይህንን ከዋክብትን ተመልከት ብሎ እንደሚነግረው እና በዛም ስላመነ አምኖ ጸደቀ ያ በዛ አምኖ እንደጸደቀ ነው ይነግራል እዚ ኸም ከሎ አብርሃም ተገዚሩ ደነይሩ ወይስ አይተገዝረን ይህንን ሲሆን
አብርሃም ተገዝሮ ነበር ወይስ አልተገዘረም? كي تجزر خلي ሳይገዘር በፊት ነው። حقهم كي توهب خلو ህግም ሳይሰጥ በፊት ነው። دحرزي حقي دحرر بعد 250 عمت حق مسيح ከዛ በኋላ ነው ከ450 በኋላ ህግ የመጣው። ስለዚህ ናይ አብርሃም ጽድቂ በእምነት ኮይኑ በግዝረት አይኮነ በሕጊ በፍጻም አይኮነ። ስለዚህ አብርሃም ጽድቅ በግዝረትም አይደለም በተግባርም አይደለም በእምነት ነው የጸደቀው። ካልኡን ናይ ዳዊት አብነት የምጻሉ ማለት ነው። ሌላ ደግሞ የዳዊትን ምሳሌ አድርጎ ያምጣል። ዳዊቱን ከም ልበይ ዝበለ አምላክ ዳዊት ደግሞ እንደ ልቤ ያለው ነው እግዚአብሔር። ዳዊት ገበና ይገበረ እንዴ ኃጢአት አይገበረ እንዴ? ዳዊት ገበና አላደረገም። መዲባ ካብ ንሕና ዝገበርና ላዕለ ከማን ገይሩ ኸውን እኛ ካደረግነው በላይም ኃጢአት ሰርቷል። ግን ናይ ዳዊት ጽቡቅ ዘሎ ኩሉ ነገር ግልጽ ይቅድመ አምላክ ማለት እዩ። የዳዊት ጥሩ ያለው ሁሉም ነገር ግልጽ ነው በእግዚአብሔር። በደሉ ቅድመ አምላክ በግልጽ ይዛረብ ኃጢአቱን ከእግዚአብሔር በፊት ሁሉም በግልጽ ነው የሚናገረው። አምላክ ምሕረት ይገብረሉ። እግዚአብሔር ደግሞ ምሕረት ያደርግላል። ስለዚህ እንታይ ዳዊት ጽሒፉ እቶም አበስኦም ዝተሓድገሎም ብፁዓን እዮም ኢሉ ጽሒፉ ማለት እዩ። ስለዚህ ዳዊት ምን ብሎ ጻፈ? ኃጢአታቸው የተተወላቸው ብፁዓን ናቸው። ስለዚህ ሰብ ብጸጋ አምላክ ከም ጸድቅ የርእየና ኣሎ ማለት እዩ። ስለዚህ ሰው በእግዚአብሔር ጸጋ እንደሚጸድቅ ያሳየናል ማለት ነው። ስለዚህ አብሮሜ ምዕራፍ 5 ኸድና ክንርኢ ከለና ከአኒ ስለዚህ ሮሜ ምዕራፍ 5 ሄደን ስናይ ደግሞ ሕጂ በክርስቶስ ኢየሱስ አሚንና ጸዲቅና ኣለና። አሁን በክርስቶስ ኢየሱስ አምነን ጸድቀናል። ኣብ ምዕራፍ 5 ከአኒ ፍረ ናይቲ ጽድቂ ኣብ ህይወትና ክርአ ከም ዝጀመረ ንርኢ ኣለና ማለት እዩ። በምዕራፍ 5 ላይ ደግሞ የጽድቃችን ፍሬ ያየን እንዳለ እናያለን ማለት ነው። ምክንያቱ እቲ ሰላም አምላክ بمنفس قدس أوشتنا فسيسالة تأفقرا أملا بمنفس قدس أوشتنا خمس فسيس ينقرنا የእግዚአብሔር ሰላም በመንፈስ ቅዱስ አማካይነት ወደ ውስጣችን እንደፈሰሰ እናያለን። ሕጂ ምስ አምላክ ተዓሪቅና ምስ አምላክ ቀደም ጸላእቲ ነይርና ብስራሕ ኃጢአት ሕጂ ግን ብክርስቶስ አሚንና ስለዝደሓና ምስ አምላክ እንታይ ኮይኑ ሰላም ኮይኑ ሰላም ንዓኻትኩም ይኹን ኢልና ሰላም መጽኡ ህይወትና ማለት እዩ። ድሮ በኃጢአታችን ምክንያት ከእግዚአብሔር ርቀን ነበር። አሁን ግን ሰላም ለእናንተ ይሁን ብሎ መጥቶልናል። ስለዚህ ከእግዚአብሔር ጋር ሰላም አለን ማለት ነው። ንሕና ገና ኃጢአተኛታት ከልናይ ክርስቶስ ኣብ ክንዳና ኣብ መስቀል መይቱ እኛ ድሮ ኃጢአተኞች እያለን ነው ገና ኃጢአተኞች እያለን ነው እግዚአብሔር ስለኛ በመስቀል ላይ ነው። በዚህ ከአን እግዚአብሔር ከም ዘፍቅረና ርኢና ማለት እዩ። በዚህ ደግሞ እግዚአብሔር እንደሚወደን አይተናል። ስለዚህ ሰላደም ኢየሱስ ክርስቶስ ካብ ቁጣዕ አምላክ ድሒና ማለት እዩ። ስለዚህ በኢየሱስ ክርስቶስ ደም ደግሞ ከቁጣ ድነናል። ሕጂ استوعبت كم تصالحنا ابرومي معرف هذا احزاب كلهم حياتاتኛታት مخانم ቁጣ አምላክ አብለ عليهم كم ዘለ ነጊሩና አሁን እናስተውል። መጀመሪያ ምዕራፍ 1 ስናይ ሁሉ ሰው ኃጢአት እንዳለበትና ኃጢአተኛ እንደሆነ አሳይቶናል። አህዛብ ብዛዕባ አህዛብ ይዛረበው ስለ አህዛብ ነው የሚናገረው። አብሮሜ ምዕራፍ 2 ከአነ አይሁዳውያን እንትኾኑ እሳተውን ኣብ ትሕቲ ኩነንን ፍርድን አምላክን ከም ዘለው ምክንያቱ ነቲ ሕጊ ዝተዋሃቦ ከተግብሮ ይክእሉን እስቲል ኣብ ትሕቲ ኃጢአት ምዃኖም ኣብኡን ምሂሩ ማለት እዩ። በምዕራፍ 2 ደግሞ ስናየው አይሁዶችም ቢሆኑ ኃጢአተኞች እንደሆኑ ሕግ አላቸው፣ ግን ሕጉን ስለማይተገብሩ እነሱ ኃጢአተኞች እንደሆኑ ይነግረናል። አብሮሜት ምዕራፍ 3 ከአኒ ኩሉ ሰብ አይሁዳው ሆነ አሕዛብ ኩሉ ኃጢአተኛ ምዃኑ ምሂሩ። በሮሜ ምዕራፍ 3 ደግሞ ሁሉም ሰው ኃጢአተኛ እንደሆነ አይሁዳዊ አሕዛብም ኃጢአተኛ እንደሆነ ይነግረናል። ካብሮሜ ምዕራፍ 3 ፍቅድ 20 حدن ጀሚሩ ግን بخريستوس سب صدق أملاك بخريستوس يسوع كم تقلته بخريستوس سب أمين خاصة كم صدق أرينا مالتي كمراف سوست استوقتر هاي عند جمرو دمو ሁሉም ሰው በክርስቶስ ጽድቅ እንዳገኘ በክርስቶስ አምኖ ጽድቅ እንዳገኘ ያገኝ እንደሚችል ደግሞ ይነግረናል ማለት ነው። አብሮሜ ምዕራፍ 4 ከአኒ ጽድቅ ዝርከብ ግብሪ ምግባር ሕግ በመፈጻም ዘይኮነስ
بأمنة مخانو خاني نايكل التسبات أبنت ناي إبراهيم أبنت ناي داوود نامسيو سب بأمنة كم صدق ون أبو قريس لنا مالتي برومي مراف 5 دمو مراف 4 دمو كلهم سو አምኖ እንደሚጸድቅ የዳዊትና የአብርሃም ምሳሌ አድርጎ አሳይቶናል ማለት ነው። አብርሃም ምዕራፍ 5 ከአኔ ሕጂ በክርስቶስ አሚንና ስለጸደቅና በሮሜ ምዕራፍ 5 ደግሞ አሁን ክርስቶስን አምነን ስለጸደቅን ሕጂ ምስ አምላክ ሰላም አለና አሁን ከእግዚአብሔር ጋር ሰላም አለን። እግዚአብሔር ፍቅረ አምላክ አስተመቀርና የእግዚአብሔርን ፍቅር አጣጥመናል። በደም ኢየሱስ ክርስቶስ ከቁጣ አምላክ አምሊጥና በኢየሱስ ክርስቶስ ደም ከቁጣ እግዚአብሔር ድነናል። ከቁጣ ክርስቶስ ድነናል። ከምዚ ንምስገለጸ አብሮሜ ምዕራፍ 5 ካብ ፍቅድ 10 ተቁልተ ክሳብ መወዳእታ ጀሚሮ ክሳብ መወዳእታ ከአኒ ክሳብ ሮሜ ምዕራፍ 5 ካብ ፍቅድ 10 ተቁልተ ጀሚሮ ክሳብ መወዳእታ እንደዚህ ብሎ ደግሞ ከሮሜ 12 ጀምሮ እስከ መጨረሻ ሮሜ 5 ከ12 ጀምሮ እስከ 21 ያለው ቁጥር ማለት ነው። ሮሜ 5 ቁጥር 12 እስከ 21 እስከ መጨረሻ ማለት ነው። መጨረሻ ከንከሎስ አብቲያ ምዕራፍ ጥራይ ያዘለሁ ማለት ይገና መጨረሻ ሲል ገና በዛው ምዕራፍ ላይ ነው ያለው ማለት ንታሪክ ደቂ ሰባሲ አብ ክልተ ሰባት ጥቅልል አቢሉ ወሎ ጳውሎሳው ማለት የሰዎች ታሪክ በሁለት ሰዎች ላይ አጠቃለዋል። ቀዳማይ አዳምን ዳህራይ አዳምን ይሉ አቡ ገሊጹልናል። የመጀመሪያ አዳምና ኋለኛ አዳም ብሎ ይነግረናል። በሐንተ አበሳ ናይቲ ቀዳማይ አዳም ኃጢአትን ሞትን አብ ዓለም ከምዛአተው ይነግረናል። በአንድ ሰው የመጀመሪያው አዳም ኃጢአትና አበሳ እንደገባ ይነግረናል። በታ ኃጢአት ከአኒ ኩነኔ በዓለም ከምዝመጽ በዛ ኃጢአት ምክንያት ደግሞ በዓለም ላይ ኩነኔ እንደሆነ በተዳህራይ አዳም ከአኒ በኋለኛ አዳም ደግሞ እሱ ክርስቶስ ደግሞ ክርስቶስ በታ ሐንት ግብር ጽድቅ ዝገበራ መስቀል በዚህ አንድ ባደረገው በመስቀል ላይ ክርስቶስ ጸጋ አምላክን ናይ ጽድቅ ህያብን ናፍስ ኩሉ ሰብ መሲሁ ይብለና ማለት የእግዚአብሔር ጸጋና የክርስቶስ ጽድቅ ወደ ሁሉ ሰው መጣ። እግዚአብሔር ይመስገን። ስለዚህ አብቲ ኃጢአት ዝበዝሐሉ አቡኻ ጸጋ አምላክ ከም ዝዓዝዝ ነጊሩናል ማለት ኃጢአት በበዛበት የእግዚአብሔርን ጸጋ እንደሚገለጥ ነው። በኃጢአት ሞት ነጊሱ ነይሩ በተቀዳማይ አዳም በኃጢአት ምክንያት ሞት ነግሶ ነበር። በክርስቶስ ከአኒ ጽድቅ አምላክ መጽኡ በክርስቶስ ደግሞ የእግዚአብሔር ጽድቅ መጣ። ናይ ዘላለም ህይወት መጽኡ የዘላለም ህይወት መጥቷል። አብዚያ ደው ከብለ አብዚያ ደው ከብለ ካብ ሮሜ ምዕራፍ 6 ክንቅጽላይ ናብ ዝመጽ ዘሎ ሰሙን እግዚአብሔር ይመስገን። በጸሎት ከድምድመይሞ ሕተን መልስን ተዳልዩ ኣብ ሕተን መልስን ክንአቲና በጸሎት ጨርሳለሁ። ጥያቄና መልስ ካለ ደግሞ ወደ ጥያቄና መልስ